ሰላም እንዴት ናችሁ? ዛሬ ደግሞ በሌላ መኪና ተገናኝተናል። ዛሬ አብረን ሪቪው የምናደርገው መኪና የ1987 ቶዮታ ኮሮላ ኮምፓክት ነው። በተለምዶ በእኛ ሀገር ዴክስ የሚባሉት ማለት ናቸው። ይሄ 87 ሞዴል ዴክስ ኮምፓክት ቨርዥን ነው። ውጩን ስታዩት ልዩነቱ ምን እንደሆነ ታዩታላችሁ። እሱን ነው ዛሬ አብረን ሪቪው የምናደርገው ማለት ነው። ምን ማየት እንደምትችሉ አሳያችኋለሁ። ከዛ ደግሞ ነርተን መኪኖቹን እናያቸው። ራይት ሶ ከዳሽቦርድ ስንጀምር እንግዲህ ምን ማየት እንችላለን? ያው ሁሉ ጊዜ እንደምነግራችሁ እነዚህ መኪኖች ዳሽቦርድ ይታያሉ። ዳሽቦርዳቸው የፋብሪካ ነው አይደለም የሚለውን ከዚህ በፊት የምትለዩበትን መንገድ ነግሬያችኋለሁ። እነዚህ ሸካራ ነው ቴክስቸራቸው። ስሙዝ ከሆነ በፋይበር የተሰራ ነው ማለት ነው። የበር ታፕሴሪ እናያለን። አሁን እዚህ መኪና ላይ የምታዩት በጣም ኦሪጂናል ነው። በጣም ውስን መኪኖች ናቸው በእነዚህ ታፕሴሪ እኛ ሀገር ላይ የሚገኙት እንጂ ብዙ ጊዜ ይሄ ተፋፋቀ ወይ የተሰራ ነው የሚሆነው ዳሽቦርዱ። ከዛ ውስጥ እንደምታዩት አስጠግቼ ላሳያችሁ። ያው የስፒዶሜትር አለን፣ እንደገና አርፒኤም አለን፣ ያለው አለ የሌለው አለ አክቹአሊ። እንደገና የነዳጅ የባትሪያችሁን አጠቃላይ ሄልዝ የምታዩበት ይኖራል ማለት ነው። ዳሽቦርዳቸው ሲምፕል ነው፣ በፋይበር ነው የተሰሩት፣ ሲምፕል ናቸው። እንደገና እዚህ ጋር እንደምታዩት 5 ማርሽ ማኑዋል ማርሽ አለው፣ ባለ 4ም አለ። ባለ 5ቶቹ ናቸው የሚፈለጉት፣ ባለ 4 ሲሆን ይቀንሳል ማለት ነው። እነዚህ መኪኖች በሁለት አይነት ኢንጂን ታይፕ እናገኛቸዋለን። ቱኤ ሞተር አላቸው፣ ቱኢ ሞተር አላቸው። ቱኤ ሲሆን ዋጋቸው ይቀንሳል። በጣም ተፈላጊ ነዳጅን ቆጣቢ የሚሆኑት በቱኢ ሞተር ነው። ቱኢ ሞተር ሲሆን ደግሞ ዋጋቸው ይጨምራል። ኮምፓርትመንት ዋይዝ እዚህ ጋር እቃ ማስቀመጫ አለ። ኖርማሊ እነዚህ ፋኖች ናቸው። ከዛ ከታች እዚህ ጋር ትንሽ ስፔስ አለች እቃ ማስቀመጫ። እንደገና እዚህ ጋር ደግሞ የምታዩት የኮይን ምናምን የሳንቲሞች ምናምን የቁልፎች ማስቀመጫ አሉ። ከታችም ስፔስ አለው ማስቀመጫ። በዚህ በኩል ደግሞ እንደዚሁ የሳንቲም ቦክስ ነገር ማስቀመጫ አለ። እዚህ ጋር ዋተር ቦክስ አለ። ይሄን ይመስላል። እንደምታዩት ታፕሴሪው የዚህ መኪና አብዛኛው ነገር ኦሪጂናል ነው። ክላክሳቸው ይሄ ነው። መሪያቸው ያው አንድ አይነት ነው። አብዛኛው መሪያቸው በዚህ ነው የምናገኘው። ሁልጊዜ እንደምናደርገው መኪናውን ስናይ የምንጀምረው ከበር ጠርዝ ከማየት ነው። የመኪናው በር ጠርዝ ምን ይመስላል የሚለው ማየት ትችላላችሁ። ይችን እያላቀቅን ይሄን እንደዚህ ያላቀን እነዚህ ጠርዞች ዶቶቹ መኖር አለመኖራቸውን እናያለን ማለት ነው። ኦኬ ዶቱ ካለ የፋብሪካ ነው፣ ካልሆነ ከተሰራ ቅጥቅጥ ይኖረዋል። ከላይም እነዚህ ማየት እንችላለን። የተሰራ ነገር ካለው እሱ እናያለን። ይሄንን ሁልጊዜ እንደምናደርገው በአራቱም በር በኩል ጠርዙ የተነካ ነው ያልተነካ ነው የሚለውን አብረን እናያለን ማለት ነው። ይሄንን እናንተ በአራቱም በኩል ታያላችሁ። መደጋገም እንድነው። ሌላው እዚህ በሩ ላይ ጫው ካለው ከታች የበሩ ጠርዝ ላይ እንደዚህ ዙሪያው ማየት አለበት። ቅርጹን አያችሁት? ይሄ መስመሩ መምጣት አለበት ኮምፕሊትሊ ማለት ነው። በዚህ በኩልም አዲቱ የተሰራ ጫው ወይ ደግሞ ጫው ማለት ያው ዝገት ካለው እሱን ቼክ እናደርጋለን። ከዛ ውጭ ኦቨርኦል ቦዲ ነው የምናየው። አሁን የዚች መኪና ኦቨርኦል ቦዲን ላሳያችሁ። መኪናዋ ይችን ትመስላለች። ያው ኮምፓክት የሚያስብላቸው ከኋላ ያለው የእቃ ኮምፓርትመንት የተቆረጠ ነው ወይም ሀፍ ነው የምታዩት ማለት ነው። ከኋላ በኩልም ይችን ትመስላለች። በዚህኛው ሳይድ በኩልም ብናያት ይመስላል። ሁልጊዜ እንደምላችሁ ጎማ ስር በተለይ ከኋላ ፈረፋንጎ ላይ ጫው አለው ዝገት አለው የለውም መኪናው የሚለውን በደንብ ማየት አለብን። ብዙ ጊዜ እነዚህ መኪኖች እንኳን ጫው አይዙም፣ ኮምፓክት ቨርዥን ናቸው ማለት ነው። ግን ካላቸው ማየቱ አይከፋም። ከፊት መኪናዋ ይችን ትመስላለች። እንግዲህ ሌላው ማየት ያለብን ኋላ ኮፈኑን ከፍተን ከኋላ ከከፈትነው በኋላ ይህን ጠርዝ እናያለን። በዚህ በኩል ያለው ጠርዝ እነዚህ ያያችሁ የፋብሪካ ቅርጾቹ አሉ ወይ የሚለውን እናያለን። ዙሪያው ማለት ነው እሱን እናያለን። እንደገና ይሄ በጣም ንጹህ መኪና ስለሆነ ከኋላ ኢቭን ያለው እንትን አልተነሳም። ብዙ ጊዜ ግን አታገኙትም። እንደዚህ አይነት ነገር ስለማታገኙ ብረቱን ታዩታላችሁ ክሊርሊ። ሌላው ሻንሲ ነው።
የሻንሲ ፓርቱንም እናያለን። አሁን ይሄ ግጭት ነበረው ተስቦ ወጥቷል። በምንድን ነው የምናውቀው? ይሄ የፋብሪካ ከላይ ያለ ከቨሩ ማለት ነው። እሱ ከቨር ይነሳል። እንደዚህ ያያችሁ ሲወጠር ነው። ይሄ ለምሳሌ ወደዚህ ተገፍቶ በሙቀት ወደ ኋላ ሲመለስ ነው ይሄ የሚነሳው ብዙ ጊዜ። እሱን እናያለን። በእርግጥ አንዳንዴ አርጅቶም ሊነሳ ይችላል፣ ግን አብዛኛው ጊዜ ሙቀት ነገር ሲያገኘው ነው ይሄ ከላይ ያለው ከቨር የሚነሳው። እንደዚህ የሚያጠራጥር ነገር ካለ ከስር ተኝተን ማየት ይጠበቅብናል ማለት ነው። ኦልራይት ከኋላ ካየም በኋላ ደግሞ እንግዲህ ሌላው ማየት ያለብን የፊት ፓርት ግጭት ካለው ከሌል ነው የሚሆነው። ሰው እዚህ ከፊት እንከፍታትና ሰው ከፊት እንደምታዩት ይሄ መኪናውን በዚህ በኩል በግራ በኩል ጠርዙን እናያለን። ሁሌ እንደምላችሁ መስመሯ ፐርፌክትሊ መምጣቷን እናያለን። እንደገና በዚህ በኩል ዶቶች አሉ እነዚህ ማለት ነው። እነዚህን ዶቶች ቼክ እናደርጋለን። አሁን ይሄ በጣም ንጹህ ነው እውነት ለመናገር ከፊት ምንም አይነት ግጭት የለውም መኪናው። በቃ ቆንጆ የምንላቸው ናቸው። በዚህ በኩል በስር በኩልም ግሪሉን ማየት ትችላላችሁ። የተነካከ የተበየደ ነገር የለውም። ሻንሲውም በተመሳሳይ መንገድ ማለት ነው። እና ከፊት በኩል በጣም ንጹህ የሆነች መኪና ነች። እንደምታዩት ምንም አይነት ችግር የለውም። ሌላው ይህንን ኮፈን ከከፈታችሁ በኋላ ከስር ሊንኬጅ ካለው ሊንኬጅ እናያለን። ፍሳሽ፣ የትኛውም ነገር እንደዚህ አይነት ነገሮች ካሉ እሱ እናያለን። ከዛ ውጭ ሞተር አስነስተን እንግዲህ ሞተር ደግሞ እናያለን። ይሄ መኪና ሞተር ይፈልጋል። ሰው በዚህ አጋጣሚ መኪና ሞተር ሲፈልግ ምን አይነት ምልክት እንደሚያሳይም እናያለን ማለት ነው። ስለዚህ ላስነሳውና ሞተሩ አብረን ሞተሩን እንየው። ዜሮ መሆኑን ቼክ ካደረግን በኋላ የመጀመሪያ በቀላሉ ማየት የምትችሉት ነገር ከዚህ ከኋላ በኩል መኪናው ጭስ አለው የለውም የሚለው እንደምታዩት ጭስ አለው። ጭሱ ደግሞ እንትን ነገር ነው፣ ሰማያዊ ነገር፣ ውሃ ሰማያዊ። ለምሳሌ ጥቁር ጭስ ቢሆን የኦክሲጂን ሴንሰር ብዙ ነገር ሊሆን ይችላል። በእርግጥ እነዚህ መኪና ሴንሰር ባይኖራቸው የካርቡሬተሩም ሊሆን ይችላል። ይሄ ግን ውሃ ሰማያዊ ነው፣ ዘይት ያቃጥላል ማለት ነው። በሱ ማወቅ ይቻላል። ሌላው ደግሞ እዚህ ጋር ራሱ መጥተን ከፊት ኦይል ማስገቢያው መጨመሪያው ከፍቱና በዚህ በኩል ኃይለኛ ነፋስ አለ ወደ ላይ የሚገፋ ማለት ነው። እና ወደ ታች ወደ ውስጥ ራሱ ሲንካ ያደርግ ኮምፕሬሽኑ ጥሩ አይደለም ማለት ነው። ሌላው ሊቤሎ ወይም የዘይት ማያ ማለት ነው። እቺኛዋን ነቅለን በዚህ በኩል ጭስ አለው የለውም የሚለው ማየት ይችላል። ነዳጅ እየሰጡ ነዳጅ የሚሰጡት በዚህ ጋር መስጠት ይችላላችሁ። እሱን እየሰጠን እንደምታዩት ጭስ አለው። ነዳጅ ሲሰጡ ደግሞ ከኋላ ያለው ጭስ በጣም ይብሳል። ሰው ከፊት ወይ ነዳጅ ሰው ቢሰጥላችሁ ያደርጋችሁ ከኋላ ስታዩት ጭሱ ይብሳል ማለት ነው። ይሄ መኪና ሞተር ይፈልጋል። በዚህ አጋጣሚ እንደ ሞተር የሚፈልግ መኪና ማየታችን ጥሩ ነው ማለት ነው። ከዛ ውጭ ግን ለምታዩት ከፊት ንጹህ ነገር ነው። ይሄን ኮፈኑ ምናምን ማየት ትችላላችሁ። ጠርዙ የተሰራ ነገር አለ የለውም ሁሌ እንደማሳያችሁ። እስኪ መኪኖቹ ሲነዱ ደግሞ ምን አይነት ፊሊንግ አላቸው የሚለውን እየነዳን አብረን እናያለን።